ድሪል እየተቃጠለብኝ ተቸገርኩ። ብረሽድ ነው ብረሽድለስ ነው ከድሪሎቹ የተሻለው ብላችሁ ለጠየቃችሁትና ከዚህ በፊት ፓርት 1 ሰርቼላችሁ ነበር። እስኪ አጠቃላይ ዛሬ ሁለቱንም እናወዳድርና እንያቸው። ብረሽድ የሚባሉት ካርቦን ብረሽድ ይጠቀማሉ። ያ ማለት ከሰል ምንለው በተለምዶ ማለት ነው። ይህንን ይጠቀማሉ። ኤሌክትሪካል ኢነርጂን ወደ መካኒካል ኢነርጂ ለውጠው ነው የሚጠቀሙት ማለት ነው። ሙቭ የሚያደርግ ፓርታቸው ስለሚበዛ ምን ያደርጋል? ሂት ይኖረዋል፣ ፍሪክሽን ይኖረዋል። ባትሪም የሚቆዩበት መጠን ትንሽ ይቀንሳል ማለት ነው። ብረሽድለስ የሚባሉት ደግሞ ስማርት ኤሌክትሮኒክስ ነው የሚጠቀሙ ኮምፒውተር ቺፖችን ስማርት ኤሌክትሮኒክስ ነው ኮምፒውተር ቺፖችን ነው የሚጠቀሙት። የሚሰራውም በዛ መንገድ ሲሰራ ምን አድቫንቴጅ ይኖረዋል ማለት ነው? ፍሪክሽን የላቸውም፣ ሂትም ብዙም አይኖራቸውም ማለት ነው። እስኪ ብረሽድለስ ድሪሎች ለምን ለየትኛው አገልግሎት ማለት ነው? አሁን የጣውላ ቤት ወይ ደግሞ ለብረታ ብረት ነክ በጣም ብዙ ስራቸው ብረታ ብረት ነው የሆነና በእንጨት ስራ ላይ በጣም ብዙ ስራቸው የሚያሳልፉ ሰዎች ምን አይነት ድሪል ቢጠቀሙ ይሻላል የሚለውን በቀጣይ P3 እያላችሁ ትጽፋላችሁ ማለት ነው። ላይክ ፎሎ ሼር ማድረግ እንዳይረሳ ለሌሎች እንዲደርስ። አመሰግናለሁ።